ገልብጦ ደግሞ ባሏ ይሄ ሁለት ወንድማማቾች ጫጫታ ምናምን በቃ ግጥምጥም ምን የሚያደርጉት። ስለዛ ላይ እነሱ የሚፈልጉት ምንድነው? በቪው እይታ መሳብ ነው። ባልኩ የተቀጮ ሰው እንግዲህ አትሂዷት ይመቼስ። ግን መሄድም ካለባቸው እኮ እየነገርኳቸው ነው። ለሚመጣው ከሚነግሩ እንዳልተፈጠረ ምንም እንዳልሆነ በቃ የራስሽን እየጻፉ እኮ ነው። እኔ እኮ ረስቼዋለሁ። ከእናንተ ጋር ነበርኩ እየጻፉ ኮሜንታተር ቅድም እኔን ራሱ ቤታ ቅድም ራሱ ጽፋልኛለች። ማርያም ኢግኖር አድርገሽ ጀስት ላይቭሽን ብቻ በቃ ላይቭሽን ብቻ ፎከስ ወይ ከላይቭሽ ጋር ከዛም ትንሽን አጫውቺ ፈታ በይ። ፍራግመንት የምታስሞይ ከሆነ ዘና ፈታ እያልሽ ፍራግመንትሽን ታስሞያለሽ። እኔ ከታች በጣም ታባሪያ ጀስት ኢግኖር በቃ ኢግኖር ኢግኖር ማርያምን አይኖ አውቃለሁ። አንቺ ስትነኪ ነው ላይክ አትንኩኝ ማሪ ነው ያለሽ። ግን በቃ ኢግኖር አድርጊ ማሪ፣ እግዚአብሔርን ኢግኖር። እኔ ልጉዳሽ እንደዚህ በማለቴ ማርያምን ኢግኖር አድርጊ በቃ። እሱን እኮ አይቻለሁ። የውሻይ ስም ስለ እሱ አይደለም ሌላ ሰው ላለ ነው። ይህንን ግልጽ ላድርግላችሁ። የውሻይ ስም ኤርትራ ነው ብለሻል። ኤሪ ማለት ሲጀመር ኤሪ 4 ዓመቱ ዴቪድን ያወጣለት መብቱ ነው። ሄቨን ብዬ ልጄ ነው ምንድነው ውሻይን ትንሿን አወጣውላት ሄቨን ብዬ። ሄቨን ማለት ከሀገር በላይ የእግዚአብሔር እንትን ይቀርማል አይደለ? ምንድነው የሚባለው? ሄቨን ማለት ገነት ነው አይደለ? ገነት አልኳት እና ገነት ስላልኩኝ እኔ ከእግዚአብሔር ጋር ደስ ያለኝን ስም አውጣለታለሁ። ቦይፍሬንዴ ሀገሩን ስለሚወድ ውሻ እዚህ ሀገር እንደ ልጅ ስለሚታይ ኤሪ ብሎ አወጣለት እና ልትሞቱ ነው ልታነካኩ ኤርትራ ያለችው ለውሻ ሰጣች ልትሉ ይሄ ነው እሱ። 4 ዓመት ውሻው 4 ዓመት ሙሉ ውሻዬ ኤሪ ነው ስሙ። ለምን ቦይፍሬንድ ያወጣለት ስም ነው። አለቀ። ቦይፍሬንድ ኤርትራዊ ነው። ውሻቸውን ደግሞ እዚህ ሀገር የተወለዱ ያደጉ ልጆች ውሻን እንደ ልጅ ነው የሚያዩት። ስለዚህ ኤሪ ያለው ሰዋት ምንድነው? ከኤርትራ ጋር ለውሻ ስም አወጣች ብለን ልታብዱ ነው እንዴ? ኢትዮጵያ የምትባል ውሻ አለች አይደል እንዴ? ፋኖ አሁን እንትና ፋኖ አይደል እንዴ ውሻዋ የምትለው? ፋኖ ስላለች ብቻ ነው በፋኖ ለውሻ ሰየመ ብላችሁ ልታነቃቁ። ይሄ ነው እሱ። አይ የሆነች እንትና ስታወራ ስለሰማዋል ነው። ለምትወዱት ነገር የምትወዱትን ነገር ነው የምትሰጡት። ለምትወዱት ነገር የምትወዱትን ነው የምትሰጡት። ማና ሳይንት የአማራ ሳይንት ነው አስሟ ጋር ሳይንቴ ልጇን ማነው ውሻዋን ፋኖ ነው የምትለው እና በውሻው ሰየመች ልትሉ ነው አይደለም። ለምትወዱት እኔ ውሻዎቼን እንደ ልጅ ነው የማያቸው። አሜሪካን ሀገር ውሻ እንደ ልጅ ነው የሚታየው። ኦፍኮርስ እንደ ልጅ ነው የሚታየው። አስረግጬ ነው የምነግርሽ። ኢትዮጵያ ላይ ውሻ እግር እየሰበራችሁ መርዝ እያበላችሁ እያጠጣችሁ ነው የምታሳድጉት። ይህን ነገር እናገርበታለሁ ብዬ ነው። እና እዚህ ሀገር ደግሞ ውሻን እንደ ልጅ ነው የሚታየው። እንዴት በሉኛ? ከወንዶች በታች ነው። ወንዶች ከእንስሳ በታች ናቸው አሜሪካን ሀገር ላይ። እኔ የምኖረው አሜሪካ ነው። እንደ አሜሪካን ሲስተም ነው የምቀጥለው። እግዚአብሔር እዚህ ሀገር ዲቦራ 1ኛ ህጻናት ናቸው፣ 2ኛ ሴቶች ናቸው፣ 3ኛ እንስሶች ናቸው፣ 4ኛ ወንዶች ናቸው። አስረግጬ የምነግራችሁ አሜሪካን ሀገር ላይ ማለት ነው። አንድ ውሻ ብትደበድብ 10 ዓመትን ተጣጣታለህ እስር ቤት። አንዱ ጥቁር ቂጥህን ያጫውትና በዛው ትወጣለህ። ስለዚህ ሀገር በፈለኩ ስም ሰጣለሁ። ነገ ውሻዬን ተነስቼ ፋኖ እላታለሁ። ተነስቼ ውሻዬን ደስ ያለኝ ኢትዮጵያ ደስ ያለኝን ስም ሰጣለሁ። ደስ ያለኝ ማንም አያስቆመኝም። ጭራሽ ደግሞ ውሻ ኤርትራ ያለች ለውሻ ምናምን እና ከደሷ ውሻ አለው ልጁ ውሻ አምጥቶ ሲያሳይ ነበር አይደል? ልጁ ውሻውን ይዞ ሲጫወት ነበረ እና ከናቀው ለምን አውጥቶ አይጠልም? እማላሞች ኖ ይሄንን ነገር እግዚአብሔር ዲቦራ ትናንትና የሚሆነ ሪከርድ ላይ ቼን ኮርቲ የምትባልች ልታቀሳስር ለእነንትና ለነማሃሪ አየካረን ውሻዋን ኤሪ አለች። ኤሪ ማለት ኤርትራ ነው። ደግ አደረኩ። ቦይፍሬንድ ውሻ እንደዚህ ስለሚያዩ ነገር አወጣለ። ለማን አባታችሁ ነው ማብራሪያ የሚሰጠው? ደግ አደረኩ። እንኳን አልኩኝ እሳ አልኩኝ ብያለሁ እንዴ። እኔ እያሳደኩ እያበላው እያጠጣው ቤት ሰጥቼ እያስተኛው እያጠብኩኝ አንቺ ከአንቺ ውሻ ይሻላል። መሀይም ከአንቺ ቆዳ ቆረቆንዳ ይሻላል። የምወደው ነገር ካለ በምወደው ስም ሰጣለሁ። የምወደው ካለ ውሾ ምንድነው ጢንቻሎቼን ሁሉ ስም ሰጣቸዋለሁ። በምወደው ጎጥ ሁሉ ሰጣቸዋለሁ። ምንም አባታችሁ አታመጡ።
ከእናንተ ውሻ ይሻላል። ይሄ ውሻ ነገ ሰው ተነስቶ ሊያጠቃይም ቢል ይደርስልኛል፣ ይከላከልልኛል። እናንተ ግን የኔን አድራሻ ብታገኙ ለጠላት የሰጣችሁ ታስገድሉኛላችሁ። አያችሁ ልዩነታችሁ ይሄ ነው። ኤሪ ቢያንስ እኔ ይጠልልኛል፣ መተክ አትደፍረኝም ቤቴ። እናንተ ግን አንድ ስልክ ቁጥሬን ብሰጣችሁ፣ የቤት አድራሻዬን ብሰጣችሁ፣ የሆነ ነገር ብሰጣችሁ ምን ታደርጋላችሁ? ታስገድሉኛላችሁ። ወይ ደግሞ ሪከርድ አድርጋችሁ ቀርጻችሁ ለማዋረድ ትቸኩላላችሁ። ሰው ማለቴ ነው። ከእናንተ የኔው እንስሳ ይሻላል፣ 100 እጥፍ እንስሳ ይሻላል። አስረግጬ ነው የምነግራችሁ። አልወጣም። አስረግጬ ነው የምነግራችሁ። 100 እጥፍ ውሻ ይሻላል፣ 100 እጥፍ። የእነዚህ ውሾች አይበሉኝ፣ አይነክሱኝ፣ ይከላከሉልኛል። እናንተ እስኪ ለአንዱ ስልክ ቁጥሬ የምልስ አንድ ቀን እኮ ምስሚ ማሪ በስተት ቴሌግራሜ ላይ ስልክ ቁጥሬ ቢታይ ማለት ነው አዳረሱት። ዲቦራ ሙሉ ተዳረሱት። ተዳርሰው አላስቀምጥ አላስቆም ስልኬ ላይ አዲስ ስልክ እስክቀይር ድረስ ዲቦራ ማርያምን ነው የምልሽ። እየደወሉ ስድብ፣ ባናውን ነበር እየደወሉ ስድብ፣ ባናውን እንዲህ ነው ስራችሁ። ወደ ሙዳችን ወደ ሙዳችን የፈለኩትን የማድረግ መብት አለኝ። በምንም ነጥብ ለማስጣል ብትመጡ እኔን አትጥሉኝም። እኔ በእግዚአብሔር የቆምኩ ነኝ፣ በሰው አይደለም። እኔ የቆምኩት እንደናንተ ክፋት፣ እንደናንተ መርዝነት፣ እንደናንተ ምቀኝነት ቢሆን ከቲክቶክ ወጥቼ ነበር። በእግዚአብሔር ኃይል ነው እንጂ ቲክቶክ ላይ ተቀመጡ። ልትበሉኝ ነው የከከላችሁ። አትቅኑ፣ አትቅኑ። በቃ ቪው በራሳችሁ ማምጣታችሁ ወድቃችኋል። በተለይ ደግሞ 15 14 ዓመት ቲክቶክ ላይ በቃ ማንም አይፈልጋችሁም። ሀቅ ብሎ ተጠቃችሁ። በቃ አንቺ ዲቦራ ትንሽ ነገር ያገኝ ነጥብ ሰው ይወደኛል። ኤርትራኖች አሁን ለመሀሪ ማለት ነው ኤር ያለችው ስሟን ኤርትራ በውሻ ሰውዬ መይ ልታቀሳሰል እና በቃ ይሄ ነው አላት። ይሄ ነው እሺ፣ በቃ ምን ይሁን ተቀናሰለ። ለምን ደግሞ እያወራው ማናት ከላይ ያለችው ሴትዮ? ማናት ሴትዮ? ማ የቷ እቺ ሴትዮ ማናት? እኔ ነው ቤታነሽ ለጣውብሽ ዛሬ እኔ ነኝ አንጥቼው ነው ይልሽ። እንደዚህ ማድረግ እኮ አንጥቼው እኮ ነው ውዴ። ምን ጉድ ነው? አይኗ እንደዚህ ማድረግ ይችላል፣ ግን አንጥቼው እኮ ነው። አቡ እታይሻለሁ በጨለማ ውስጥ ባላነጣው ትታያለሽ። በጣም ደስተሻል። አዎ ያነጣሁት ነብሮ ከላይቱ ተራራኩኝ። እንደዚህ የሆነ ሰው የሚያደርጋል እኔ ነው ውዴ። ስሚ ኦቨር ነጫረሽ እንደነስ። አረ ውዴ እኔ እንደውም ምስኪን ሆኜ ነው እንደዚህ ባረገውስ ማሪ። እኔ ሆኜ አብዬ በቃ መጣው። እሱ ምን ነው ጉድ ጉድ። አሁን ሰላም አለበች። ምን ጉድ ነው? ምን ሆነ ነው ሰው ግን በቃ አሁን እሷን ደግሞ ተመልክቷል። አሁን ያልኩት ነገር ምናልባት ማለት ነው ለምን አመጣሽ እሷን ያልኳን መስሏት እኮ ነው። እኔ ያልኩትኝ እናንተን ስታስገቢ ለምን አስገባሻቸው አልኩኝ። ለምን መሰልሽ እየተሳደብኩ ነበረ። እንዴት ነቅላ ሀቢባቸው ምናምን ለምን አስገባሻቸው ብለሻል? እንዲ አንቺ እኔማ እየተሳደብኩ ነበረ ሀቢባ። ማንን ከአንድ ሰው ጋር ተጣልቼ ለእነሱ መልስ ውሻዬ ምናምን ኤሪ ያልኩት ኤርትራ ምናምን ስል ኤርትራን በውሻ መሰለኝ ምናምን ሊያቀሳስሩ ማለት ነው። ደግ አደረኩ ምናምን ያልኩ እዚህ እየመለስኩ ነው። ዲቦራ አስገባቻችሁ እናንተ ወሬን ሳልቻ እናንተ ፊት ደግሞ መናገር አልፈለኩም። ገባሽ አቡ? እናንተ እያላችሁ አልሳደብም መቼስ ስድቤን አቆመዋለሁ። እኔ ነኝ ላኩላት ዲቦ ስትቀበር ከዛ ምናልኳት አይ ዲቦራ በቃ አንቺ ብላ ነገር ልነግርሽ ነበር። አንዴ ስልሽ አሰሚ። ሁለተኛ ነገር ደግሞ የምታወሪውን ነገር እንድታቆሚ ፈልጌ ነው። ሄለን ደግሞ ብሎና ምን ቅር ብላ አልፈልግም። ወረ ዘንድሮ እንደ ህዝቡ ሆድ ብሶታል። በተለይ እኔ ላይማ በስመ አብ ወልድ እንዲህ እያልኳቸው ነበር። ጠይቁ ህይወትሽ በቃ ከባድ ነገር ምንድን ነው ብላችሁ ጠይቁ እያልኳቸው ነበር። የሰው ባህል
የሰው ባህሪ ማበል ማይ ማርያምን የሰው ባህሪ በቃ ከበደኝ ነገር ቢኖር የሰው ባህሪ ማባበል ማንነቱ ዛሬ ሀቢባ ማርያምን እምልሽ ዛሬ ሲያደንቅሽ የነበረ ነገ ሰዳቢሽ ሆኖ ይመጣል። ዛሬ የወደደሽ ነገ ጠላት። በቃ እኔ የሰው ባህሪ መሸከም ነው የከበደኝ ዘንድሮ። ማስመሰል ደግሞ እኔ አልችልበትም ሀቢባ በቃ አልሰጠኝም። አይ ሰዎች ሚስ አንደርስታንዲንግ ያደርጋሉ። ያ ነው ችግሩ። እንግዲህ ምናልባት እኛ ነበር ነው እኔ ለምን አልተሰማኝም? እሺ እኔ አሁን አልሰማሁም፣ ግን ብሰማ እኔ አሁን ተሰማኝ። ቤታ ተሰማኝ ለምን እኮ እናንተን እኮ ላለማስጠቆር እኮ ብዬ እኮ ነው። አሁን ሀቢባ አንቺ እንዲያለሽ ማለት ነው ከተጣላሁት ሰው ብሰድብ ቁጭ ብለሽ ታዳምጥኛለሽ? አቡ ደነግጣለሁ። ደንግጬ በቃ ለዛ እኮ ነው እኔ እሷ ስታስገባችሁ